ሰላም ወገኖቼ፣ የቻናሌም ተከታታዮች፣ ቤተሰቦች፣ የተዋህዶ ልጆች እንግዲህ ዛሬ ትልቅ ነገር ላሳያችሁ ነው። እንግዲህ እናታችን እሙሃይ ወለተ ኪዳን ሳሙኤል ከዋልድባ ሰባት ኪዳነ ምሕረት አንድነት ገዳም ሊሰጡኝ ያመጡልኝ ስጦታ አለና አብረን እንየው። እስኪ እንግዲህ እናታችን በጣም ነው የማመሰግነው። እንግዲህ አብረን እናየዋለን። አባ ሳሙኤል ዘዋልድባ ይላል ከላይ። ዋሊዛፍ ዋልድባ ያለችው በጣም ያምራል፣ በጣም ያምራል። እንግዲህ እናታችን ነው ይህንን ስዕል የሳሉት፣ ስለ አድኖ የሳሉት። እንግዲህ በእውነት በጣም በጣም የሚገርም እጅግ የሚማርክ ስዕል አድኖ ነው። ከዛስ ውስጥም አንድ ነገር አለ። እስኪ እንግዲህ መብርሃን በእውነት ለእኔ ራሷ እናታችን እመቤታችን ቅድስት ድንግል ማርያምን ነው የማያት እዚህና በረከቷ ይድረሰን። እንግዲህ እማ ሆይ ይሄ እንግዲህ ስጦታ ነው፣ ጸጋ ነው እና ይህንን የመሰለ በእውነት እኔ ቃላት የለኝምና እንዴት አድርገው እንዳሳመሯት እመቤታችን ከመላእክታኑ ጋር እንግዲህ ሚስጥር ነው፣ እንግዲህ ለእርሶ የተሰጠ ሚስጥር ነውና እኔ በጣም ነው የማመሰግን። በእውነት እኔ ቃላት የለኝም፣ እንደዚህ አይነት እንትን አይቻል አቅምና እንግዲህ እናታችን ይሄ ሙያ ያላቸው እናት ናቸው። ለሌሎችም ታዛዥ ናቸው። ወደፊት እንግዲህ በትልቅ ደግሞ ሌሎችም ይህንን አይተው ለሚሉ ሰዎች እንግዲህ እናታችን የምታገኙበትን መንገድ ነግራችኋለሁ። በጣም አመሰግናለሁ።